የቴስቴስትሮን መጠንን በተፈጥሮ የሚጨምሩ ምግቦች። አንደኛ እንቁላል። እንቁላል በቫይታሚን ዲ እና በጤናማ ቅባቶች የበለጸገ በመሆኑ ቴስቴስትሮንን ጨምሮ ሆርሞኖች ምርት ላይ ይደግፋል። ሁለተኛ ቱና ነው። ቱና በቫይታሚን ዲ እና በፕሮቲን የበለጸገ ሲሆን የልብ ጤናን የደገፈ የቴስቴስትሮን መጠንን ለመጨመር ይረዳል። ሶስተኛ ስፒናች ነው። ስፒናች በማግኒዚየም የበለጸገ ሲሆን የቴስቴስትሮን ምርትንና የጡንቻ ተግባርን ያበረታታል። አራተኛ የለውዝ ዝርያዎች ነው። ለውዝ በሴሊኒየም የበለጸገ ስለሆነ ለጤናማ ቴስቴስትሮን መጠንና ለመራባት አስፈላጊ ነው። አምስተኛ ንጹህ የወይራ ዘይት። የወይራ ዘይት የኮሌስትሮል ሚዛንን በማሻሻል የቴስቴስትሮን ምርትን ይደግፋል። ስድስተኛ የሮማን ፍሬ ነው። ይህ ፍራፍሬ የደም ዝውውርን የሚያነቃቃ ሲሆን የቴስቴስትሮን መጠንን እንደሚጨምር ታይቷል። ሰባተኛ ዝንጅብል ነው። ዝንጅብል አዘውትሮ መመገብ ቴስቴስትሮንን በከፍተኛ ሁኔታ ከፍ ሊያደርግ እና አጠቃላይ የወንድ የመራባት ችሎታን ሊያሻሽል ይችላል። ስለዚህ ተፈጥሮ ያዘጋጀችውን ነገር እንውሰድ፣ የቴስቴስትሮን መጠናችንንም ከፍ እናድርግ። አመሰግናለሁ።